ቻችን ይህ ሊያሆና ሾው ነው። ዛሬ እንግዶች ይዘንሎት መተናል። ተከታተሉ። ወደና ወደ ሊያሆና ሾው መጣችሁ። ማን ይጀምር? ስሜ ልአሆና ይባላል። እኔ ከሳውዲ አረቢያ ነው የመጣሁት። አሁን አንድ ዓመት ያህል በኢትዮጵያ ነው የምኖረው። እሱ እኔ ጓደኛ ነው። አሜሪካ ነው የመጣሁት። እንደ ኔልሰን ለአንድ ዓመት ያህል በኢትዮጵያ ቆይቻለሁ። እዚህ ምን እየሰራችሁ ነው? እኔ የቤተ ክርስቲያን አገልጋዮች ነን። ያ ማለት ኢየሱስ ክርስቶስ ወንጌል እናስተምራለን። የእግዚአብሔር ስራ ነው የምንሰራው። እኔም የቤተ ክርስቲያን አገልጋዮች ሰዎች ወደ ክርስቶስ እንዲመጡ ማገዝ እንወዳለን። ክርስቲያን ያልሆኑ እናስተምራቸዋለን እና ሁሉም ሰዎች እምነታቸውን እና እውቀታቸውን በኢየሱስ ክርስቶስ ወንጌል ማሳደግ እንደሚችሉ እናምናለን። እሺ፣ እዚህ ከመጣችሁ የወደዳችሁት ወይ ደግሞ የጠላችሁት ነገር ምንድን ነው? እኔ ወደ ኢትዮጵያ በመጣሁበት ጊዜ በመጀመሪያ ባህል በጣም የተለያየ ነበር ከአሜሪካ። ስለዚህ ያልወደዱት እንደነበር ሳይሆን ራሴን ማስተካከል ነበረብኝ። በመጀመሪያ ምግቡን በጣም ወዳለሁ፣ ግን ባህሉ እንግዳ ለእኔ ስለነበረ ጊዜ ሲያልፍ ቀስ በቀስ አስተካክላለሁ። ብዙ ኢትዮጵያዊ ነገሮች እወዳለሁ። ያ ማለት የኢትዮጵያ ባህል፣ የኢትዮጵያ ሰዎች በጣም እወዳለሁ። ነገር ግን የምወደው ነገር ምናልባት እግር ኳስ ለመጫወት ብዙ ጊዜ ከልጆች ጋር ኳስ ተጫውቻለሁ። እንዲሁም ደግሞ የኢትዮጵያ እስክስታ ወርጃለሁ። እነዚህ ነገሮች በጣም እንወዳለን። እሺ፣ እዚህ ከመጣችሁ በኋላ ምን ዋና ችግርና ፈተና አጋጥሟቸዋል? የቤተ ክርስቲያን አገልጋዮች ስለሆንን የኢየሱስ ክርስቶስ ወንጌል ማስተማር ይኖርብናል። ነገር ግን ብዙ ጊዜ ሰዎች እኛን የዘሩን ጆሮ ይሰጡናል። ያ ማለት አንዳንድ ጊዜ የወንጌል ለመስበክ ያስቸግረናል። እንዲሁም ደግሞ አንዳንድ ጊዜ ጓደኛ እንዳለው የኢትዮጵያ ባህል ከአሜሪካ ባህል ይለያል። በዛ የተነሳ ብዙ ጊዜ እንደዚህ ይህንን አይነት ህይወት ያስቸግረናል። ነገር ግን የኢትዮጵያ ሰዎች ስለሚወዱን እና ጥሩ ሰዎች ስለሆኑ በዚህም ጊዜ ብዙ ችግር አልነበረም። እኔ የመጀመሪያው የከበደኝ ችግር ቋንቋው መማር ነበረ። ወንጌል ለመስበክ መግባባት ያስፈልጋል። ግን አማርኛ ብናገር ከቻልኩ በኋላ ዋናው የማጋፈጠው ችግር ሰዎች መማር አይፈልጉም እና እነሱ በክርስቶስ በጌታ ነን ይላሉ። ግን በዚያ የተነሳ እውቀታቸው እምነታቸው ማሳደግ አይፈልጉም እና በእምነታቸው ይቆያሉ፣ አያደርጉም። ወደዚህ ከመጣችሁ በኋላ የትኛውን ምግብ ወዳችሁታል? ወደ ኢትዮጵያ በመጣው ጊዜ በመጀመሪያ እንጀራ አዲስ ነበረ። በአሜሪካ እንጀራን አንበላም እና ከልጆቻችን አንበላም። ስለዚህ በመጀመሪያ ያንን በጣም ወድጃለሁ። ከዚህ በኋላ በጣም የምወደው ሽሮ እና ምስር ነው። ሁሉ ጊዜ በቀኑ ሁለት ነገሮች መብላት እወዳለሁ። ኢትዮጵያ ከገባን በፊት እንጀራን ቀምሰን አላውቅም ነበረ። በዛ የተነሳ ጓደኛዬ እንዳለ እንጀራ በመጀመሪያ ጊዜ
አይጣፍጥም። ነገር ግን አሁን ዱለት፣ ሽሮ፣ ሸክለትም እንኳን ዛሬ እንኳን ለምሳ ሸክለትም በለን ይጣፍጣል በጣም። እንዲሁም ደግሞ እርጥብ ይጣፍጣል የፈጃል ግን እሺ በጣም የወደዳችሁት የትኛውን ቦታ ነው? የመጀመሪያ መኖሪያ ቦታ ደብረ ዘይት ስለነበረ የመጀመሪያ ሂሳብ ላይ ደብረ ዘይት የሚወደው ቦታ ነው። ነገር ግን ብዙ ጊዜ በኢትዮጵያ በአዲስ አበባ ውስጥ ስለሚቆይ ምናልባት አዲስ አበባ ነው የሚወደው። ለእኔ ብዙ ቦታዎች እወዳለሁ። ነገር ግን እሱ በኢትዮጵያ ስቆይ አብዛኛው ጊዜ በደብረ ዘይት ነበረ። ስለዚህ ደብረ ዘይት እንደ ቤቴ ነው እና እነዛ ሰዎች በጣም እወዳለሁ፣ እነሱን እወዳለሁ እና በዚያ አካባቢ ማገልገል በጣም እወዳለሁ። ማንኛውም መልእክት ካላችሁ? እኛ የቤተክርስቲያን አገልጋዮች ስለሆነን እና ስለ ኢየሱስ ክርስቶስ ወንጌል ስለምንሰብክ እናንተ ብትፈልጉ ከእኔ ጋር ቁጭ ብላችሁ እንድትነጋገሩ እንጋብዛለን እና እምነታችሁ በክርስቶስ እንድታሳድጉ እንጋብዛለን። ይህንን በማድረግ እግዚአብሔር በጣም እንደሚባርካችሁ እናውቃለን እና ይህንንም እንመሰክራለን። በተጨማሪ እንደሚባለው ለሰው ብትል ትጥፋለህ፣ ለእግዚአብሔር ብትል ትለምናለህ። ያ ማለት ሁሉም ሰው እግዚአብሔርን ኢየሱስንም ብድን ማወቅ አለበት። በዛ የተነሳው ሁሉም ሰው ኢየሱስ ክርስቶስን እግዚአብሔር እንዲማሩ እንጋብዛለን። እንዲሁም ደግሞ ብዙ ሰዎች እግዚአብሔርን ኢየሱስ ክርስቶስ በደንብ ማውቃለሁ ብለው ያስባሉ። ነገር ግን እንደ ዓለም ሁሉም ሰው መማር ይችላሉ። እኛ የቤተ ክርስቲያን አገልጋዮች ቢሆንም መማር አለብን እና ቀስ በቀስ እንቁላል በእግሩን ይሄዳል። ያ ማለት ማንኛውንም ሰው ስለ ኢየሱስ ክርስቶስ ስለ እግዚአብሔር መማር ይችላሉ። በዛ ምክንያት እንደገና ሁሉም ሰው ወደ ክርስቶስ እንዲመጣ እንጋብዛለን። ስለነበረን ቆይታ እጅግ አድርገን እናመሰግናለን። My brain just died. እኔ ደግሞ እናመሰግናለን እና ወደዚህ ስለጋበዛችሁ እጅግ እናመሰግናለን። በጣም እናመሰግናለን። እግዚአብሔር ይባርካችሁ። ፕሮግራማችን ይህ ነበር የሚመስሉ። ሌላ ጊዜ ሌላ ፕሮግራም ይዘን እስክንመጣለት ደህና ቆዩ።